Hello everyone. I made this video for the future. At this time, I don't have money. No money on my account. በአጠቃላይ ዛሬ ላወራችሁ የምፈልገው ነገር ሁለት ነገር ሶስት ነገር በቃ ከዛ አልፈም እና አንደኛው በጣም የገረመኝ ነገር ነው። በዚህ ዓለም ላይ በጣም በሚደንቅ ሁኔታ እኔ በጣም የገረመኝ እስከዛሬ እንዲህ በጣም የምሬን ነው ወላሂ እስከ ጥግ የገረመኝ ነገር የለም። እሱ ምንድነው? በቃ ከዚህ በኋላም እንደውም የሚገርመኝ ነገር የለም ከዚህ የተሻለ ማለት ነው። እሱ ምንድነው? አለማችን ላይ የሚያሳዝነው ነገር ስኬት ይመጣል፣ ግን መቼ ነው የሚመጣው? ያ የጉጉት ስሜታችን ለዛ ስኬት የምንጓጓለት ስሜቱ ከጠፋ በኋላ በጣም ቤተሰቦቻችን ከኛ እየጠበቁ ነው ባልንበት ሰዓት ሳይሆን አሁንም ሌላ በቃ ጓደኞቻችንን እናስደምማለን ባልንበት ሰዓት ሳይሆን ያ ሁሉ ጉጉት ከጠፋ በኋላ ያ ሁሉ ስሜት ከጠፋ በቃ ሁሉም ነገር መጦ ከጨረሰ በኋላ ነው ፈጣሪ የሚሰጠው። እና እዚህ ዓለም ላይ በጣም የሚያሳዝነኝ ነገር እሱ ነው ወላሂ በጣም የሚደብረው። በቃ ሌላው ነገር ይስተካከላል፣ ግን ይሄ ነገር በህይወቴ ላይ ተደጋገመ። በሌላ ሰው ህይወት ላይ ያው እንደኔው ነው የሌላውም ሰው ሊኖር ይችላል ብዬ አስባለሁ። በቃ ህይወቴ ላይ እያንዳንዱ ስኬት ሲመጣ መልኩን ቀይሮ ነው። በቃ ደስታ በጣም ጉጉት በጣም እኛ ለዛ ስኬት ያለን ስሜት በጣም ሞቅ ባለበት ሰዓት ላይ ሳይሆን ከቀዘቀዘ በኋላ ስል ከጠፋ በኋላ አይደለም። ለዛ ያለን ስሜት ትንሽ በቃ ዲሲፕሊን ማነው ሞቲቬሽን እና ዲሲፕሊን ይለያያል አይደለ? ሞቲቬት ስንሆን ሳይሆን የሚመጣው ያው ዲሲፕሊን ሲኖርን ብቻ ነው የሚመጣው ሁሌም ማለት ነው። አይ ቲንክ ጥሩ ነገርም አለው፣ ግን በጣም ደስተኛ ይሆናል የሰው ልጅ በጣም ያ ሞቲቬት በሆነበት ሰዓት ሁሉንም ነገር ማግኘት ቢችል በሚፈልግበት ሰዓት ቢችል በቃ ሁሉም ነገር እዚህ ዓለም ላይ እንዴት ነው ለህመምተኛ በሚያስፈልገው ሰዓት ብር አይመጣም። ለጠማው ውሃ በሚያስፈልገው ሰዓት አይመጣም። ሚዛናዊ አይደለችም የሚባለው ለዚህ ነው መሰለኝ። ይሄ ነገር ነው በጣም የሚያሳዝነኝ በዓለም ላይ። እናም ሌላ ነገር በጣም ደስ ያለኝ ደግሞ የራሴን የሆነ በጣም ስሰራው ደስ የሚለኝን ስራ አግኝቻለሁ። አይ ቲንክ አንድ ሁለትም ሶስትም ሊሆን ይችላል፣ ግን አንዱን ነው ያገኘሁት እስካሁን ኮምፎርት የሚሰጠኝ አይነት ስራ ነው። እሱ ምንድነው? መጻፍ፣ ስክሪፕት መጻፍ። አስቤውም አላውቅም። አይ ዶንት ኖ ከድሮ ስለምጽፍ ነው መሰለኝ አሁን ላይ ልክ ኢማጂን አድርጌ ያንን ግሮዝ ሮድ ማፑን አውጥቼ ጨርሼ ከዛ በኋላ ወደ ጽሁፍ ሳሰምረው ከአእምሮዬ የወጣ ስጽፈው ምንም ኖይዝ ይኑር ምንም የሚረብሸኝ አካባቢ ላይ ይኑር በቃ ተመሰጣለሁ። በቃ ያ ነገር ይመስጠኛል። ስክሪፕት መጻፍ በጣም ነው የሚመስጠኝ። እንትን ኢማጂን አድርጌ ከጨረስኩኝ በኋላ ያንን ስቶሪ አእምሮዬ ውስጥ ከጨረስኩ በኋላ ወደ ቀለም መቀየር በጣም ነው የምወደው። በጣም ኦ ማይ ጋድ ልክ እንደማንበብ መጽሐፍ እንደማንበብ ይመስጣል ወይ ደግሞ የሆነ ነገሩ ከነበቡ በኋላ የሆነ ስሜት አለ አይደለ? በጣም ደስ የሚል ስሜት የሚሰጠው ያ ስሜት ነው የሚሰጠኝ መጨረሻ ላይ። በጣም ፉል ታይም ብሰራው ብዬ በአይነት በጣም ደስ የሚለኝ አይነት ስራ ነው። አይ ቲንክ እንደዚህ አይነት ስራዎችን መስራት ወደፊትም ደስ ይለኛል፣ ብሰራም ደስ ይለኛል። ሌሎችም አሉ። ይሄ ብቻ አይደለም። እንደዚህ አይነት አሪፍ የሆነ ስሜት የሚሰጠኝ ይሄ ብቻ አይደለም። ብዙ አይነቶች አሉ። ሁለት ነገሮችን ገልጬላችኋለሁ እስካሁን። ሌላም ነገር ደግሞ እናትና አባቴን በጣም ካስገረሙኝ በዚህች ዓለም ላይ ከሚያስገርሙኝ ሰዎች አንዱ ናቸው። በቃ እናትና አባቴ በጣም ጠንካራ ናቸው ወላሂ። እስከዛሬ በእኔ ተስፋ አላቸው። በቃ በተለይ አባቴ
እናቴም ያው እንደዛው ነች። ግን አብዛኛውን ጊዜ ቅስሟ የሆነ በሆነ ትንሽዬ ነገር የሚሰበረው የሆነ በቃ እኔ ወደኩኝ ወይ ደግሞ የሆነ ነገር ሆንኩኝ ከተባለ በጣም የምትደናገጠው እሷ ብትሆንም ቢሆንም ግን ስኬቴን በጣም ነው የሚያውቁት። ነው የሆነ ነገር እንደሚሳካልኝ ያውቃሉ። ግን ያልገባቸው ብዙ ነገር ይኖራል። አይ ቲንክ እኔ የሚሄድበትን መንገድ አንደርስታንድ አላረጉትም። ቢሆንም ግን በጣም ስኬታማ እንደምሆን አንድ ቀን መኪና ይዤ እንደማዝናናቸው ከሆነ ሀገር እስከሆነ ሀገር እንደምወስዳቸው ምናምን ያውቃሉ። እንደምጦራቸው የሆነ ነገር እንደምሸልማቸው የሆነ ከኔ የሆነ ነገር እንደሚያገኙ ተስፋ አላቸው። በቃ በእኔ ተስፋ አላቸው። በአጠቃላይ የኔ ህይወት እንደሚቀየር ያውቃሉ። በቃ በአጠቃላይ ስለዚህ እኔም እርግጠኛ ነኝ